72 የኢትዮጵያ የረጅም ርቀት ንግስት የወቅቱ ኢትዮጵያዊት ምርጥ ሴት አትሌት ጉዳፍ ጸጋይ ደስታ ምን ገጠማት? ብዙዎችን ያስደነገጠውና ያሳዘነው የእግድ ጉዳይ ከምን ጋር የተያያዘ ነው? እቺ የ29 ዓመት ኢትዮጵያዊት አትሌት በዓለም አቀፉ የአትሌቲክስ ንጽህና ተቋምና የጸረ አበረታች ቅመሞች ተቋም የ4 ወራት እገዳ ተጣለባት። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ይህንን የ4 ወራት እግድ ይፋ አደረገ። ነገር ግን ጉዳፍ ጸጋይ ደስታ የተፈጠረውን ነገር ሁሉንም በዝርዝር ማብራራት ችላለች። የኦሎምፒክ ሜዳሊስቷ የዓለም ሻምፒዮና የወርቅ ሜዳሊያ ባለቤት የሆነችው የኢትዮጵያን በቤት ውስጥ ዓለም ሻምፒዮናና በዳይመንድ ሊግ ያነገሰችው ጉዳፍ ጸጋይ ደስታ የገጠማት ጉዳይ ምንድን ነው? እግዱ ከምን ጋር የተያያዘ ነው? እናስ ማብራሪያው እንዴት ሊገለጽ ይችላል? ዛሬ በዝርዝር እንመለከተዋለን። የተወደዳችሁ ተከታታዮች ስለ ጉዳፍ ጸጋይ ደስታ ሰሞነኛ አዲስ የእግድ ጉዳይ መረጃ አጣርተን ይዘን መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህንን ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ለኢትዮጵያውያን የአትሌቲክስ ወዳጆች ጆሮን ጭው የሚያደርግ እጅግ አስደንጋጭ ዜና ትላንትና ተሰማ። ጁን 12 ምሽት ላይ የዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒት የጸረ አበረታች ቅመሞች ባለስልጣን ዋዳ በጋራ ሆነው ያወጡት መግለጫ ብዙዎችን ያስደነገጠ ነበረ። ኢትዮጵያዊቷ የረጅም ርቀት ፈርጥ ጉዳፍ ጸጋይ ደስታ በዓለም ጸረ አበረታች ቅመሞች ኤጀንሲ ኮድ መሰረት የተከለከለ ንጥረ ነገር በመጠቀሟ ከአትሌቲክስ ንጽህና ማዕበር የ4 ወራት እገዳ ተጣለባት ተባለ። አትሌቷ መድኃኒቱን የወሰደችው ግን ለምን ምክንያት እንደሆነ ማብራሪያ እዚያው ላይ ያክላል። ይህንን መረጃ ያገኙ በርካቶች እቺን ኢትዮጵያዊት ጀግና እቺን የረጅም ርቀት ፈርጥ ስሟን ለማጠልሸትና መጥፎ የሚባል ነገርን ከእርሷ ጋር ለማያያዝ በረቱ። በጣም በሚያሳዝን መንገድ ያልፈጸመችውን አድርጋ የማታቀውን በንጽህና የማትታማውን የ29 ዓመቷን ጉዳፍ ጸጋይ ደስታን ለማጥላላትና ስሟን ለማጠልሸት ብዙዎች ተሯሯጡ። እቺ አትሌት የ5000 ሜትር የሴቶች የብሔራዊ ክብረ ወሰን ባለቤት ናት። እቺ አትሌት ለኢትዮጵያ አንድ ብቻ አይደለም 2፣ 3 እና ከዚያ በላይ ትልልቅ የሚባሉ ውድድሮች ላይ ሜዳሊያዎችን ማምጣት ችላለች። በኦሬገን ዓለም ሻምፒዮና በ5000 ሜትር በወርቅ አድምቃናለች። በቡዳፔስት ዓለም ሻምፒዮና በ10000 ሜትር ኢትዮጵያን አንግሳለች። በ1500 ሜትር የብር ሜዳሊያ አላት። ደግሞ የነሐስ ሜዳሊያን በ1500 እና በ10000 በዓለም ሻምፒዮና ብቻ የሰበሰበችው የሜዳሊያ ብዛት ነው። በኦሎምፒክ ለኢትዮጵያ የነሐስ ሜዳሊያን ቶኪዮ 2020 ላይ በ5000 ሜትር አምጥታለች። በቤት ውስጥ ዓለም ሻምፒዮናማ የሚስተካከላት የለም። 2 የወርቅ 1 የብርና 1 የነሐስ ሜዳሊያ ወስዳለች። ደግሞ በወጣቶች ሻምፒዮናም ቢሆን እቺ አትሌት ሀገሯን በትልቅ ደረጃ ማስጠራት የቻለች ናት። እናም ኢትዮጵያዊቷን አትሌት መጠበቅ ሲገባ ኢትዮጵያዊቷ አትሌት የገጠማትን ነገር ቀረብ ብሎ ለመረዳትና ዝርዝር ጉዳዩን ለማብራራት ሲገባ በርካቶች ግን ይህንን ለማድረግ አልደፈሩም። የገጠማት ነገር ከእርግዝናና ከወሊድ ጋር የተገናኘ አትሌቷ መድኃኒቱን የወሰደችው ለምክንያታዊ የጽንስ ፈርቲሊቲ ሕክምና መሆኑን በማስረጃ መረጋገጥ ቻለ። ከመደበኛው ከባድ ቅጣትም እጅግ የቀለለ ቅጣት ልታገኝ ችላለች። ከዚህ ውሳኔ ጋር ተያይዞ ጉዳፍ በአሁኑ ሰዓት እርጉዝ መሆኗን ከወሊድ በኋላ ወደ ውድድር ለመመለስ ተስፋ ማድረጓን ጭምር በይፋ በማህበራዊ ትስስር ገጾቿ አረጋገጠች። እንደ ኤአዩ መግለጫ ከሆነ ጉዳፍ ዲሰምበር 5 2025 ከውድድር ውጭ በተደረገ ድንገተኛ የዶፒንግ ቁጥጥር ሌትሮዞል ለተባለ ንጥረ ነገር ፖዚቲቭ ሆና ተገኘች። ንጥረ ነገሩ በደሟ ውስጥ ስለመገኘቱ ጃንዋሪ 26 2026 ማሳወቂያ የደረሳት ሲሆን በነጋታው በሰጠችው ምላሽ መድኃኒቱ በሐኪሟ የታዘዘላት መሆኑን ገልጻ የሕክምና ሰነዶቿን አያይዛ አቅርባለች። አትሌቷ የጸረ አበረታች ቅመሞች
ህግጋት መጣሷን አምና የቅጣት ስምምነት ኬዝ ሪዞሉሽን አግሪመንት ተቀበለች። የእገዳ ጊዜዋም ከ4 ወራት ያልበለጠ ሆነ። ከሰኔ 1 በፈረንጆቹ ጁን 1 እስከ ሴፕቴምበር 30 2026 ድረስ በእግድ ላይ እንድትቆይም ይህ የዓለም አቀፉ የጸረ አበረታች ቅመሞች ባለስልጣን ወሰነ። ሌትሮዞል በዋዳ የእገዳ ዝርዝር ውስጥ በምድብ S4.1 አሮማትስ ኢንሃቢተር ስር የሚመደብ በማንኛውም ጊዜ መወሰድ የሌለበት መድኃኒት ንጥረ ነገር ነው። ጉዳፍ ጸጋይ መድኃኒቱን ከመውሰዷ በፊት የህክምና ፈቃድ ወይንም ቴራፒውቲክ ዩዝ ኤግዘምፕሽን አስቀድማ አላገኘችም። በኋላ ላይ ያቀረበችው ማመልከቻ ግን በዓለም አትሌቲክስ የህክምና ኮሚቴ ዘንድ ተቀባይነት አግኝቷል። ኮሚቴው የህክምና አጠቃቀሟ የተለያዩ መስፈርቶችን እንደሚያሟላም አረጋገጠ። መድኃኒቱ ለታወቀ የጤና እክል ወይንም ህክምና የግድ የሚያስፈልግ ነበረ። ተለዋጭ የሆነና የተፈቀደ ሌላ የህክምና አማራጭም እንዳጋጣሚ አልነበረም። ህክምናው ከአትሌቷ መደበኛ ጤና መመለስ ባለፈ ምንም አይነት ተጨማሪ የብቃት ማሻሻያ ወይንም ፐርፎርማንስ ኢንሃንስመንት የማይሰጥ መሆኑም ማረጋገጫ ቀረበበት። ዋዳ ወደ ኋላ ሄዶ የሚጸድቅ ልዩ የቴራፒውቲክ ዩዝ ኤግዘምፕሽን ፈቃድ ጥያቄዋን ውድቅ አደረገ። አትሌቷ ጥፋቱን በፍጥነት ስላመነችና አስቀድማ ብትጠይቅ ኖሮ ፈቃዱን ልታገኝ እንደምትችል ስላስመሰከረች ጉዳዩ ከፍተኛ ጥፋት ወይንም ቸልተኝነት የሌለበት ተብሎ ተመደበና 4 ወራት ብቻ እንድትቀጣ ተወሰነ። ከውሳኔው በኋላ በማናጀሮቿ በኩል መግለጫ ሰጠች። ጉዳፍ ጸጋይ የወሊድ አቅሜን ለማሻሻል በሐኪሜ ትዕዛዝ መሰረት የሌትሮዞል መድኃኒት ወስጄ ነበር ስትል ሁኔታውን አብራርታለች። እርግዝናዋ በጥሩ ሁኔታ ላይ እንደሚገኝና የወሊድ ጊዜዋን አጠናቃ በ2027 ወደ አትሌቲክሱ ዓለም በጠንካራ ሁኔታ ለመመለስ ተስፋ እንደምታደርግም አከለች። በታሪክ እጅግ ስኬታማ ከሆኑ የኢትዮጵያ የረዥም ርቀት ንግስቶች አንዷ የሆነችው ጉዳፍ ይህ እገዳ ከመምጣቱ በፊት ባለፈው የ2025 የውድድር ዘመን አስገራሚና አስደናቂ የሚባል ብቃት ላይ እንደነበረች ብዙዎቻችን ልብ እንላለን። በ2025 በርካታ ውድድሮችን አድርጋለች። ብዙዎቹን ደግሞ በአሸናፊነት ማጠናቀቅ እንደቻለች እናስታውሳለን። እቺ አትሌት በናንጂንግ የዓለም የቤት ውስጥ ሻምፒዮና በ1500 ሜትር ርቀት የወርቅ ሜዳሊያን ያገኘችበት ዓመት ነበረ። በለንደን አትሌቲክስ ሚቲንግ የ1 ማይል ውድድር በ4:11.88 አሸንፋለች። በዳይመንድ ሊግ 1500 ሜትር የዓለም ፈጣን የሆነውን 3 ደቂቃ ከ50 ከ6:2 አስመዝግባ አጠናቃለች። በቶኪዮ ዓለም አትሌቲክስ ሻምፒዮና በ10000 ሜትር የነሐስ ሜዳሊያን የወሰደችበት ዓመት ነበረ። በ5000 ሜትር ደግሞ 5ኛ ሆና ስታጠናቅቅ አይተናታል። እቺ አትሌት በ2025 እስከ ጥቅምት ወር ድረስ በርካታ ውድድሮችን አድርጋ ጥሩ ውጤቶችን ሰብስባለች። ኒውዮርክ ላይ በተደረገ የ1 ማይል ውድድር በአትሎስ የ2ኛነት ደረጃን ይዛ እንዳጠናቀቀችም እናስታውሳለን። በጣም በሚገርም ሁኔታ የዓለም አትሌቲክስ ኢንተግሪቲ ዩኒት አትሌቷ ላይ ቅጣት ያስተላለፈው ከታህሳስ ወር ጀምሮ በተደረገ ናሙና ነበረ። እናም አትሌቷ የእርግዝና ሁኔታዋን በፎቶ ማስረጃ ጭምር እንዳቀረበችው ከሆነ በዚያ ሰሞን እርግዝና እንዳላት ያወቀችና እናም ደግሞ ከውድድር ርቃ ነበረ። አትሌቷ ከታህሳስ ወር ጀምሮ የተደረጉ ውድድሮቿ ላይ ያስመዘገበችው ውጤቶች እንዲሰረዙ፣ ደረጃዋ እንዲነጠቅና ገንዘቧም ተመላሽ እንዲሆን ወስኖ ነበረ። ነገር ግን እርሷ ጥቅምት ወር ላይ የኒውዮርኩን ውድድር ካደረገች በኋላ በእርግዝናው ምክንያት አንዳችም ውድድር ሳታደርግ ቆይታለች። ይህ ማለት የዓለም አትሌቲክስ ኢንተግሪቲ ዩኒት ይነጠቅ ይሰረዝ ያለ ውጤት ምንም የለም ማለት ነው። በዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒትና በዋዳ ውሳኔ መሰረት የ4 ወራት እገዳ ብቻ ነው የተላለፈባት። በጣም በሚገርም ሁኔታ አትሌቶች መድኃኒት ሲወስዱ በተለይ ደግሞ በሕክምና ፍቃድ የተወሰነ ከሆነ ይህንን አስቀድመው ማሳወቅ አለባቸው።
አለባቸው። ቴራፒውቲክ ዩዝ ኤግዘምፕሽን የሚባል ህግ አለ። ይህ ህግ በዋዳ የተከለከለ ንጥረ ነገርም ቢሆን አትሌቶች ታመውና ለህክምና አገልግሎት አስፈልጓቸውም ቢሆን አስቀድሞ ግን ለዋዳና ለኤአዩ ሊገለጽ ይገባል። ጉዳፍ ጸጋዬ የፈጠረችው ስህተት እዚህ ጋር ነው። ህክምናው ያስፈልጋት ነበረ። ሐኪሙም ቢሆን መድኃኒቱ እንደሚሰጣት ወስኗል። እናም ይህንን አስቀድማ ማሳወቅ ነበረባት። ይህንን ባለማድረጓ ብቻ ነው የ4 ወራት እገዳ የተላለፈባት። ደግሞ ይህ ንጥረ ነገር ከብቃት ጋር የተገናኘ ምንም አይነት ለውጥ አለመፍጠሩም አትሌቷ ጤናማ በሆነ መንገድ ህይወቷን ሙሉ ስትወዳደር ያሳለፈችና አሁንም የተላለፈባት የ4 ወራት እግድ እንደ ማስጠንቀቂያ አይነት እንጂ የከፋ ጥፋት አለመፈጸሟን በግልጽ አሳየ። አትሌቷ በማህበራዊ ትስስር ገጾቿ ያጋራችው የእርግዝና ምስሎችና ዝርዝር ማብራሪያም ይህንን ያረጋግጣል። ከቅርብ ጊዜ ወዲህ ከሚሰሙት ዜናዎች በመቀጠል ወቅታዊ መረጃ ለማካፈል እወዳለሁ ትላለች። በሐኪም ትዕዛዝ መሰረት የወሊድ አቅሜን ፈርቲሊቲ ለማሻሻል ሌትሮዞል የተባለውን መድኃኒት ወስጄ ነበረ። ይህንን መድኃኒት በወሰድኩበት ጊዜ ማንኛውም አይነት የስፖርት ልምምድ ትሬኒንግ ወይንም ውድድር ሙሉ በሙሉ አቁሜ ነበረ። መድኃኒቱን ከተጠቀምኩኝ በኋላም ምንም አይነት ልምምድ ሰርቼ አላቅም። ወደ ውድድርም አልተመለስኩም። በአሁኑ ወቅት እርግዝናዬ በጥሩ ሁኔታ ላይ ይገኛል። ሙሉ ትኩረቴን በጤናማ የእናትነት ጊዜ ላይ አድርጌያለሁ። ልጄን ከወለድኩ በኋላ በጥሩ ጤንነትና በጠንካራ ዝግጅት ወደምወደው ስፖርት ለመመለስ ተስፋ አደርጋለሁ። ለሰጣችሁኝ ፍቅር ለአትሌቲክስ አፍቃሪያን በሙሉ አመሰግናለሁ። ሁላችሁም ናፍቃችሁኛል። እንዲሁም የአትሌቲክስ ኢንተግሪቲ ዩኒት ላደረጉልኝን ትብብር ምስጋናዬ የላቀ ነው ስትል ጉዳፍ ጸጋዬ ደስታ ማብራሪያ አከለች። እቺ አትሌት ያሳየችውን ምስልና ለኢትዮጵያ ያመጣችውን ትልልቅ ስኬቶች ስናስታውስ ነገሮች ሁሉ በሰላም ተጠናቀውላት ከልጇ ጋር በሰላም ተገናኝታ ወደ አትሌቲክስ ውድድር እንድትመለስ ምኞታችንን እንገልጻለን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።